ይቅርታ ለምን እንዳላጠፋ ያስቀየምኩ ነገር አለ? አዎ እንዳጠፋ ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም? እንደዚህ አስበሽ አላውቅም። ልግረም አይመለከትም። እንደዚህ አስበሽ አላውቅም። እንደፈለክ አስበኝ። ስለናዱና እየተጨነኩ ነው። ክርስቶስ ማታውን በጣም ተናድጄ ነበር። እንዴት ይጣላሉ? አረ ስማን ብዬ ኢንቦክሱን ላጽፍለት ነበር። በጣም ተቃጥዬ ማለት አሁን በኋላ እንደውም ከታረቁ እኔን የምጣላቸው እያልኩኝ አበዙት። ይጋባሉ ብለን ስንጠብቅ እያልኩ እዛ በህልም ያየሁት። በምን ተጣላችሁ? ምን አርጋህ ነው? ልጅቷ ለምንድን ነው የምትጎዳት? እሺ አንቺ አላየሽም እኮ ይለኛል። አዶና ኢኮኖሚ ላይ ክርስቶስ አንቺ አላየሽም። እሺ በምንድን ነው የተጣላችሁ? በቻርጀር የተነሳ እንዴት ሰው ቤቱን ያፈርሳል? በእናታችሁ ክርስቶስም ይገርማል። አባቴ በጣም ይገርመኛል። በቻርጀር የተነሳ ነው የተጣላ ነው። ጃኒ በቃ ሁል ጊዜ ነው የምትጥልብኝ ቻርጀር፣ ኦሪጂናል ቻርጀር ጣለችብኝ ያለና ተጣላም በዛ የተነሳ እና ተታረቁም ስለሆነ ብሞት እመርጣለሁ። አሁንስ በዛ አለ። በጣም ቸልተኛ ናት። ይህ ስንተኛ ቻርጀሯ ነው ስትጥልብኝ ክርስቶስን። ከዛ በኋላ ምን ሊሰራ እንደገባ አላውቅም። ገደል ውስጥ ገባ። እንዲሁ ስስበው እንደው በመከራ አወጣሁት ከዛ ገደል ውስጥ ክርስቶስን ከገደል ውስጥ አውጣው። መቤቴ በለተቀና የመንገደል ውስጥ እንደሚገባ አላውቅም። ልጅ መድኃኒዓለም ለሚጠብቀው እና በህልሜ እኮ ነው የማየው ክርስቶስን እና ቻርጀር ጥላብኝ አለ በህልሜ። የእሱ ትርጉም ብቻ አልገባኝም፣ ግን ገደል ውስጥ የሚገባው ከገደል ውስጥ ወጣ። መቤቴ በለተቀና ከገደል ውስጥ አውጣው። የምን ጭንቀት ውስጥ እንዳለ ነው ያላውቅም፣ ግን የሆነ ጭንቀት ውስጥ ነው ያለ። ስትዋሹ ደግሞ ነው ያጋፍጣቸዋለሁ። ውሸት ነው። አሁን ዱባይ ሄደ ቀለበት ልታረግ ነው ወይ? ከዱባይ ቀለበት ገዝተህ ልትመጣ ነው? ሰሞኑ ፍላይት አለ ወደ ዱባይ። ሰው ወለላ ዋሻው እናንተ ርስ ባመጣችሁ ቁጥር እኛ ልባችን መፈንዳት የለም። የእናንተ በጎች እየመጡ ይጮውብናል። እናንተ የሆነ ነገር ባላችሁ ቁጥር በጎቻችሁ ይመጡ። የጃኒ በጎች ይመጣሉ፣ የአዶናይ በጎች ይመጣሉ። እነሱን መጠበቅ ራሱ መንዳት ራሱ ሰልችቶናል። ስለዚህ እውነቱን ተናግረን እንጋፈጣለን። አለቀ። እናንተ ችግር የለውም ፕራንክ ነው፣ አይ ፕራንክ አይደለም ብትሉ ሚትሰጋዱዬ ዳኑዬ ብለው ይቀበሏቸዋል። እኛ ደግሞ ያየነውን እውነት መናገር ያለብን። አሁን ተለያዩ ብንልም ምቀኞች ደስ አላችሁ ነው የሚሉን። እኛ ያጣበስናችሁ ነው የሚመስላችሁ። እኛ መሰቃየት የለብንም። ሰምታል። በትውልድ አሜሪካዊ የሆነው የ67 ዓመቱ ቢሊዮነር ቢል ጌት እንግዲህ የአዶናይና የጃኒን መለያየት አስመልክቶ እንግዲህ ከፍተኛ ሀዘን እንደተሰማው እንግዲህ በኢንስታግራም ገጹ ላይ አስፍረዋል ማለት ነው። የአብሮነት ገመዳችሁ መበጠሱን ሰምቻለሁ። ለመለያየት ከመወሰናችሁ በፊት በርዘግታችሁ በደንብ እንደተመካከራችሁበትም አምናለሁ። ነገር ግን የሰው ልጅ ሳይስማማ ሲቀር በሰላም መለያየት ስልጡንነት ነው እንግዲህ ብሎ ተናግረዋል ማለት ነው። በስተመጨረሻም እንግዲህ ዶት አድርገው ህይወት ይቀጥላል እንግዲህ ብሎ ጽፏል ማለት ነው። እኔም እንግዲህ በቢልጌት ሀሳብ እስማማለሁ። ያው በፍቅር ስትኖር እንግዲህ መጋጨት እንግዲህ መጣላት ያለ ነገር ነው። አለመስማማት እንግዲህ ያለ ነገር ነው። እንደዚህ ነገሮች ደግሞ ሲፈጠሩ ብትችል ሶልቭ ማድረግ ማስተካከል ነው። ካልሆነም ደግሞ እንግዲህ መለያየትም አንዱ አማራጭ ነው ብዬ አስባለሁ። እንደው ነገሮች ተስተካክለው አንድ ላይ የሚሆኑበትም እንግዲህ ነገር ቢፈጠር ባይ ነኝ። ካልሆነም እንግዲህ ሁለቱም በየመንገዳቸው ጥሩ ነገር እንዲገጥማቸው በየጣፈንታቸው እንግዲህ መልካም የፍቅር ህይወት እንዲገጥማቸው እንግዲህ ከልቤ እመኛለሁ። ይሄን ቪዲዮ እንግዲህ ከምንም ጊዜ በላይ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ እንግዲህ የሀዘኔ ተካፋይ እንድትሆኑ እፈልጋለሁ። መልካም ጊዜ። ስቶሪያቸው ላይ በአማርኛ ላድርገው ስቶሪ ልበለው፣ ስቶሪያቸው ላይ ለጥፈውታል። ምን ብለው? ቀደዳይን ከመጀመሪ በፊት ራሳቸው ያጋሩትን ፖስት አንብቤ ባጋራቸው አይሻልም? ይሻላል። አዶናይ ወይሻ መጀመሪያ አባወራ ነው የሚጀምረው። አባወራው ምን አለ በመጀመሪያው ገጹ ይላል። በጣም ስለማከብራችሁና አሁን ያለሁበት ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ ይላል። ሁለተኛው ገጽ ላይ ደግሞ እንዲህ ያላጋራ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። እዚህ ጋር ሁሉም ሰው ሀበሻ ኢትዮጵያ በመውለድ ደሙ ቀጥ ያለው እንደው የጠላታችሁ ደም ቀጥ ይበል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ።
እንግዲህ ለኦዲየንሱ ነው። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ምን ለማለት ፈልጎ ነው? አንዳንድ ነገር ላይ አያገባችሁም ለማለት የሚያክል ሊሆን ይችላል። ከዛ ህይወት ነውና ያጋጥማል፣ አከብራችኋለሁ አለ። ሶስተኛው ገጽ ላይ ምን አለ? ሁለታችንም የራሳችንን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅመናል። አመሰግናለሁ አለ። ወንድ ልጅ ቆረጠ። ዘማኒ ስከት ኢዝ አንጀት አንጀት ወሽመጥ ለማለት ነው። እሺ ወሽመጡን ቆረጠው። ፎር ዛት ዘ ሪዝን ዘ ገት ኢዝ አንጀት። ይሄ አሁን ኬት ድሮ ከተማርኩት ነው። ወይኔ ፕሮፌሰር የተማረ ይግደልኝ እኮ ተማር። መጀመሪያ ፊደል ቁጥር ዝም ብለህ አታጨብጭብ፣ አታንቧጭር ብሏል እኮ አያገባችሁም ብሏል። ይህን በማየት የጃኒና የአዶናይ አድናቂዎች በጣም አዝኛለሁ። በዚሁ አጋጣሚ ግንስ ጃኒ ከስሙ አጠገብ ያለውን 444 የሚለውን አጠፋችሁ። አዶናይ ጀርባው ላይ ያለውን ቢራቢሮ እንዴት ሊያደርግ ነው? ሊያስበርራት ነው? እንዴት ሊያስጠፋው? ይሄ ነው ችግሩ። አመለካከት ጃዬና አዶናይ አልተጣሉም። እንዲሳስበው በራሴ አመለካከት፣ በቤታዬ አመለካከት አልተጣሉም። ለምን ብላችሁ ከጠየቃችሁ አንደኛ ጃዬ የሆነ ሰርፕራይዝ አለ ብላ ነግራን ነበረ። ይኸው እነሱ የተሸወዱት በምንድን ነው? እኛ ቆቅነን አንረሳም፣ ጃዬ አንረሳም። እኔማ በተለይ ነገረኛ ጉንጉን ስለሆንኩ የማህበረሰብ ቁጭ አድርጎ አስቀምጦታልና አይረሳም። ፕራንክ ነው። አትለያዩም ውዴ፣ አትለያዩም። ስንት ነገር ያሳለፋችሁትን እንዴት ተብሎ ስንቱ ምላስ የገባችሁትን ዝም ብሎ መለያየት አለ እንዴ? አትለያዩም። ግን ውዴ እንደዚህ ያልነበረ ማድረግ የነበረባችሁ አረሳስታችሁ። ይሄ ማህበረሰብ አይረሳም። ከኑሮ በላይ የሰውን ህይወት ነው የሚኖረው። ይሄ ማህበረሰብ ከራሱ ኑሮ በላይ፣ ከራሱ ትዳር በላይ፣ ከራሱ ልጅ በላይ፣ ከራሱ ኑሮ በላይ የሚያበስረው የሰው ኑሮ ስለሆነ አይረሳም። ይሄ ማህበረሰብ የተሸወዳችሁት ጃኒና አዶናይ ይሄ ብቻ ነው። ማህበረሰቡ ከራሳቸው ኑሮ በላይ ስለእናንተ ነው የሚጨነቁት። እናንተ እቺን አልነቃችሁም እና ብትለያዩ ራሱ ስንት ጠላት እያላችሁ እነሱ ደስ ይበላቸው ብላችሁ የእውነት አትለያዩም። እዚህ ያሉ አሜሪካን ሀገር አንዲቷ ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ይሄንን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? ለምን ካልከኝ ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየን አሉ። ለምን? ይህ ፕሮግራም እንዳይጨናገፍ፣ ያሰቡት ፕሮግራም እንዳይጨናገፍ። ነገ ተነጎዲያ የነሱን ፎቶ ታያላችሁ፣ የነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው። ማለት የሰዎቹ ንግግር ቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ ነገርኳችሁ። አሁንም ፕሊስ በሰው ህይወት መግባት እናቁም። እሷን እየደገፉ እኔን እያንቋሸሹ እየሰደቡኝ፣ ቤተሰቦቼ እየሰደቡ፣ በአጠቃላይ ሁሉ ነገር እየሰደቡ ማለት ነው። እንዳለ ነው የምላችሁ። ከዛ ታውቃላችሁ ይህ ሁሉ ሰው ደግሞ እንደዚህ የሆነብኝ ማለት ነው። ያ ሙሉ ዩቲዩብ ቪዲዮ ሳይመለከት ነው ለምን እንደዛ እንዳልኩ ምናምን። በቃ የተሰጠቻቸው የሆነች ተቆራጭ ቪዲዮ ነበረች። ይህ ኤዲት ያደረገ ሰው ቫይራል እንደሚወጣ ገብቶታል። በቃ ኤዲት አድርጎ ተለቀቀች። ገባችሁ? ከዛ ምን ሆነች? የሰው አስተሳሰብ ቀየረች። አዶናይና ጃኒ በቀላልማ አንላቀቅም።
ትጋባታላችሁ። ቃል ኪዳን ታስራላችሁ። ከዛ በኋላ እሁድ ተጋብታችሁ ለምን ሰኞ አትፋቱ? ይሄ ሁሉ ወደ ላይ ወደ ታች ብለን ስለናንተ ቢረቢሮ ፋሚሊና አራት ፋሚሊ ያላደረግነው የሌለ በስንት ተጨፍጭፈን በስንት በዚህና በዚህ ጥፊ ተመተን ስንት ዳገትና ቁልቁሎት ወርደን ትጋባታላችሁ። አንለቃችሁ። ይሄ ዝም ብለህ ስቶሪ ላይ አርገህ ተላይተናል ምና ላላላ ይሄ ጉዳዩ የኛ ነው። አራት ፋሚሊና ቢራቢሮ ፋሚሊ ነው። ትጋባታላችሁ እንዴ እናንተ አራት እና ቢራቢሮ ምን ነው በሰላም ነው ማለት ብዙ አያችሁና ዓለም እንደዛ ነች። ግን እነኚህ ሰዎች ሳናጋባ በምንም ታምር አንተዋችሁ። ይጋባታል። አዶናይ ሰምታል፣ ጃኒ ሰምተሻ ትጋባታላችሁ። እኛ እንለቃችሁ በምንም ታምር አንለቃችሁ። ጃኒ እና አዶናይ ይለያያሉ። ጃኒ ያለ እውቀት የምትመራ ልጅ ናት። ከማንም ጋር በማንኛውም ሰዓት መሄድ የምትችል ሴት ናት። ማንም ሰው እንደ ዕቃ እንደዚህ ይዟት የምትሄድ ልጅ ናት ጃኒ። የሴትነት ወግ የላት፣ የአፍቃሪ ልብ የላት። በሰዓቱ መደበቂያ ስላጣች ነው እንጂ አዶናይን አፍቅራው ነው፣ አዶናይን ፈልጋው ወዳው ነው አይደለም። ስለዚህ ከዚህ ልጅ ብትርቂ እኔ ደስ ይለኛል። እኔ እንደናንተ በጨለምተኝነት የሚሄድ ሰው አይደለም። አዶናይና ጃኒ ይለያያሉ። አትመጥኝም፣ እውቀት የለሽም፣ ኮንቴንት ሻያምም ማለት ለትውልዱ የምታስተላልፊ ምንም አይነት መልእክት የለም። ስለዚህ ያልጨረሻቸው ህይወቶች አሉ፣ ጨርሽ። ለአዶናይ የምትመጥኝ ልጅ ነሽ ብዬ አላስብም። ብዙ ያልጨረሻቸው ህይወቶች አሉ። ስለዚህ ከዚህ ልጅ ብትርቂ እኔ ደስ ነው የሚለኝ። የምር ከሆነ እንደኔ ደስተኛ የሚሆን ሰው የለም። የምር እስቲ ደስ ያለው ሰው አለ ማለት ይሄ እንደ ክፋት ምናምን ሳቆጥሩት፣ ግን ይሄ መገጣጠሙ ሰዎች ናቸው። ይሄ አትገቡም ብዬ ነው የማምነው። ገባችሁ? ይሄ የሱ ልብና የሷ ልብ ይሄ በጣም የተራራቀ ነው፣ በጣም ዲፈረንት አለውና እንደዚህ አይነት ሴት አይደለም የምትገባው ብዬ ነው የማስበውና ከዚህ በፊት ደግሞ ቪዲዮ ላይ ካያችሁት አሁን እዚህ ላይ አስቀምጥላችኋለሁ ብዬው ነበረ። እኔ እንደዛ ብዬ ነበረ፣ በውስጥም ለማዋራት ሞክሬ ነበረ። ግን ቪዲዮ ላይ እንዳያችሁት ከሆነ መስኩራል መሆን አለብህ ብዬው ነበር። መስኩላር መሆን አለብህ፣ መስኩላር ወንድ መሆን አለብህ ብዬው ነበርና ይሄ እንደዚህ አያስፈልግም። የሆነ ሰው የሆነ ገደብ ሊሰጡት ይገባል። ገባችሁ? ያን ገደብ ካለፈ ወደዛ ሰው መመለስ አያስፈልግም። እና ይሄ በቃ እውነት ከሆነ እንደኔ ደስተኛ የሚሆን ሰው የለም። የምር እንደኔ ደስተኛ የሚሆን ሰው የለም። እና አላውቅም ባይመለሱ ባይነኝ ውሸት ባይሆን ባይነኝ እና የነገርኩህን ስለተገበርክ ይመልሻሉ ምናምን ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ልረጋጋ እንዴ? አይ እና ተጋቡ። አሁን ልታረግዝ ነው ይባላል። ጭራሽ ተፋቱ። ሆዶ አበጠ እንላለን። ምን ያብጣል? ምን አባታችሁ ስትሰሩ ነው የምታድሩት? እስከዛሬ ያላረገዘችው ልክስክስ ምን አባታቸው ነው እዚህ የመጡ አዶናይ እናንተና ተፋቱ። ለምን አይገለባበጡም? ምን አገባኝ? የአዲስ አበባ ልጅ አይደሉ። ሰገጤ ባንቀልባ ለመጣ ሰው ነው ምን አስጨነቀኝ? ተለያዩ፣ አንዴ ተያያዙ። በቃ ተውት። በቃ ውድድር አይፈልግ፣ በራሱ ዓለም ያለ ሰው ነው። በቃ በራሱ ዓለም ፈታ ያለ ተንኮል አያውቅም። እግዚአብሔርን ተንኮል አያውቅም። ባይዘይ እንደዚህ አሁን ይሄን እኔ ነኝ የማውቀው። አሁን ይሄን ላይክ የሆነ ግሩፕ ተከፍተው እንደዚህ እንደሚጻፍ የማውቀው እኔ ነኝ። ስለማይ እሱ ቅዱስ ገብርኤልን አያውቅም። ይሄን እኔ ነኝ የማውቀው። እኔ ድሪት ማድረግ እኮ ይችላል። ኮሜንት አየር ላይ አይደለትም እሱ። በቃ እንደዚህ አይነት ነገር
ምንም በቃ እንትን አይለውም። ኬርለስ ነው እንደዚህ ነገሮች ላይ ኔጌቲቭ ነገሮች ላይ ኬርለስ ነው። ደግሞ ያውቃል ወንዶች ራሱ በሱ ስር እንደተነሱ ስንት ሰዎች በሱ ስር እንዳደጉ ይሄ ህዝብ የሚያውቀው ነገር ነው። ግን ኢትስ ፋይን ኢትስ ኦኬ። ፋን አለው፣ በጣም ጥሩ ፋን አለው፣ ጥሩ አድናቂ አለው። እሱ በቂ ነው።